السلام عليكم ورحمة الله وبركاته ዛሬ የምናነሳው አንድ እጅግ በጣም ከበድ የሚሉ የሲህር አይነቶችን እናያለን። ሲህር የተለያዩ አይነቶች አሉት። ለምሳሌ ሲህር ተፍሪቅ ባልና ሚስትን ለማለያየት ተብሎ የሚደረጉ ሲህሮች አሉ። እንደዚሁም በመስተፋቅር ተብሎ የሚሰሩ ሲህሮች አሉ። ሰውየው በበረካ በዱንያ በረካ እንዳይገኝለት ተብሎ የሚሰሩ ሲህሮች አሉ። ቤተሰብን ለመለያየት ታስቦ የሚሰሩ ድግምቶች አሉ። ዛሬ በአላህ ፍቃድ ሲህር አልአስወድ ወይንም ደግሞ ጥቁሩ ሲህር ጥቁሩ አስማ ተብሎ የሚጠራውን ሲህር እንመለከታለን። ይህ ሲህር ከሌሎች ሲህሮች ለየት የሚያደርገው ሰውየውን በሶስት አቅጣጫ ይጎዱታል። አንደኛ ሰውየው ከአላህ ጋር ባለው ትስስርነት፣ ሁለተኛ በአፊያው ላይ፣ ሶስተኛ ከቤተሰቦቹ ጋር ባለው ነገር ጉዳቶችን ያመጣበታል። ሲህር አልአስወድ ወይንም ጥቁሩ ሲህር ተብሎ የሚጠራው ሲህር ምን አይነት ሲህር ነው? ይህ ሲህር ጥቁሩ ሲህር ተብሎ የሚጠሩት ሲህሮች ስያሜው ወይንም ደግሞ ይህን አይነት መገለጫ ቃላቶችን ያገኘው በፊርዓውን ዘመን የነበሩ ደጋሚዎች ሲጠቀሙበት የነበረው የሲህር መጽሐፍ ነው። ይህ የሲህር መጽሐፍ እጅግ በጣም ከባድ ሲህሮችን ነው። ፊርዓውን እንደሚታወቀው እሱና በሱ ዙሪያ ያሉት በሙሉ በድግምት ነገራቶችን የሚያስኬዱ የድግምት አስተሳሰብና በድግምት የሚመሩ ህዝቦች ነበሩ። ሙሳም አለይሂ ሰላም ሲላኩ ይህንኑ አስተሳሰብ ሊያፈርስ የሚችል ሙዕጂዛዎችን ነበር ከአላህ Subhanahu Wa Ta'ala ተሰጥቷቸው ይዞ የመጡት። ሲህር አልአስወድ ከፊርዓውን ሳሂሮች ጋራ የሚያመሳስላቸው ከሆነ ምልክቶች መለያ ምልክቶችስ እንዴት መለየት እንችላለን የሚለውን እናስቀምጣለን። እንደማንኛቸውም ሲህር ይህም ሲህር ራሱን የቻለ መለያ መገለጫዎች አሉት። ከሌሎች ሲህሮች ይሄን ሲህር ለየት የሚያደርገው አንደኛውና የመጀመሪያው በዚህ ሲህር የተጠቃ ሰው አንድ ሰው በዚህ ሲህር ከተጠቃ አንዲት እህት በዚህ ሲህር ከተጠቃች ራስን የማጥፋት ፍላጎት እጅግ በጣም እየጨመረ ይመጣል። ራስ የማጥፋት ፍላጎት ይኖራታል። ራሷን ለማጥፋት ብዙ ጊዜ ትሞክር ይሆናል፣ ዓለም አልተሳካላትም። በተለያዩ ምክንያቶች ራሱን ለማጥፋት ራሱ ላይ ጉዳቶችን ለማድረስ ራሳቸውን እንዲያጠፉ ይገፋፋቸዋል ማለት ነው። ይሄ ሲህር ራሳቸውን እንዲጎዱ ራሳቸው ላይ እርምጃ እንዲወስዱ የሚገፋፋ የሲህር አይነት ነው። አንደኛው ምልክት ይህ ነው። ሁለተኛው በዚህ አይነት ሲህር የተጠቁ ሰዎች ከሚታዩባቸውና ከሚያሳዩት ባህሪያቶች ውስጥ ከባድ የሆነ ራስ ምታት ነው። ይህ ራስ ምታት ሙሉ በሙሉ ሊሆን ይችላል፣ በገሚስም በከፊልም ሊሆን ይችላል። ግን በመድኃኒት ሊወገድ ሊጠፋ የማይችል ራስ ምታቶች ወጥሮ ይይዛቸዋል ማለት ነው። ሶስተኛ በዚህ ሲህር የተጠቃ ሰው እጅግ በጣም የሐራም ሱሰኛ ይሆናል። ይህ ማለት ለምሳሌ እንደ ዚና አይነት ወደ ዚና መሄድ፣ ወደ ዚና መመራት፣ የዚና ፍላጎት መጨመር፣ ሐራም ላይ መውደቅ የዚህ አይነት ፍላጎት አለው። ወላ ባለትዳር እንኳን ከሆነ ከሚስቱ ይልቅ በሐራም መንገድ ፍላጎት ይኖረዋል። ባለትዳርም ከሆነች የዚህ አይነት ስሜቶች እሷ ዘንዳ ይኖራሉ። ወደ ዚና ወደ ሐራም የዚህ አይነት ፍላጎታቸው እየጨመረ ይመጣል ማለት ነው። አራተኛው በዚህ ሲህር የተጠቃሰው ከሚታይበት ምልክት ከቤተሰብ ጋር አለመግባባት። ቤት ውስጥ ከቤተሰብ ጋር አይግባባም፣ ከእናት አባቱ ጋር አይግባባም፣ በዙሪያው ካሉ ከእህት ወንድሞቹ ጋር አይግባባም። ምናልባት ከውጭ ሰዎች ጋር ከጓደኞቹ ጋር ጥሩ የሆነ ግንኙነት ጥሩ የሆነ አላቃ ይኖረዋል። ከቤተሰቦቹ ጋር ግን ሲመጣ ከቤተሰብ ጋር ያለው ግንኙነት ባዶ ይሆናል። ከነሱ ጋር መጋጨትን ያበዛል። አምስተኛው ከሚታዩ ምልክቶች ውስጥ ይህ ሰው ወደ ቤት መሄድ፣ ወደ ስራ መሄድ፣ ከቤተሰብ አካል ጋር መገናኘት እጅግ በጣም ያስጠላዋል። ወደ ቤት መሄድ አይፈልግም። እቤት ከሄደ ይጨነቃል። ወደ ስራ መሄድ አይፈልግም። ለስራ ያለው ፍላጎት ሞቷል። ከቤተሰብ አካል ጋር መገናኘት አይችልም ወይንም ፍላጎት የለው። ከወንድሞቹ ከእህቶቹ ጋር ጠንከር ሲልም ከእናትና ከአባቱ የመሸሽ ከነሱ ጋር መገናኘት አለመፈለግ፣ በስልክ እንኳን እነሱ ማውራት ፍላጎት አለመኖር፣ ይህ አይነት ምልክት ይታይባቸዋል። ስድስተኛው በዚህ ሲህር
በሲህር አልአስወድ ወይንም በጥቁሩ አስማት ተብሎ በሚጠራው ሲህር አንድ ሰው ከተጠቃ የጋብቻ ፕሮግራም ወይንም የጋብቻ ፍላጎት ካለው ልጅ የመውለድ ፍላጎት ካለው ስራ እየሰራ ስኬታማ መሆን ለውጥ ማምጣት እየፈለገ እንኳን ቢሆን በእነኚህ ነገር አይሳካለትም። ኒካህ ማሰር ይፈልጋል። በሐላል መንገድ የራሱን የሆነ ቤት መገንባት ይፈልጋል። ትዳር መያዝ ይፈልጋል፣ ግን አይሳካላትም። ልጅ መውለድ ይፈልጋሉ፣ ግን አይሳካላቸው። ይሰራሉ፣ የሚችሉትን ያክል ይለፋሉ፣ ይደክማሉ። የሚሰራውና እየተደረገ ያለው ግን የት እንደሚገባ ግራ ይገባቸዋል። በስራቸው ላይ በንግዳቸው ላይ ለውጥ የለም፣ ስኬት የለም። ይህ አይነት ምልክት ይታይባቸዋል። ሰባተኛው ዒባዳ ላይ መዘናጋት፣ በተለይ ሶላት አላህን መዘከር። ከሰላቶች ውስጥ ደግሞ የሱብህ ሰላትና የዓስር ሰላት እጅግ በጣም ይጠናቸዋል፣ እጅግ በጣም ይከብዳቸዋል። እንደዚህ አይነት ምልክቶች ከዒባዳ መሸሽ፣ ከዒባዳ መራቅ። ጠንከር ሲልም አላህ ለኔ ምን አደረገልኝ የሚሉ አደብ የሌላቸው ሐያ የሌላቸው ቃላቶች ከአንደበቶቻቸው ውስጥ ያወጣሉ። አላህ ለኛ የዋለልን ወኢን ተዑዱ ኒዕመተላሂ ላ ተሕሱሃ፣ ማንም ሰው ቆጥሮ ሊዘልቁ አይችልም አላህ የሰጠንን ኒዕማ። አላህ ግን ለኔ ምን አደረገልኝና ነው ይሄን ማደርግለት ብለው የማውራት ደረጃ ላይ ያደርሳቸዋል በዚህ ሲህር የተጠቁ ሰዎች። ስምንተኛው አስፈሪ የሆኑ ህልሞችን ይመለከታሉ። እጅግ በጣም አስፈሪ ህልሞችን፣ ደንግጠው ከመኝታቸው የሚያስነሳቸው ህልሞችን በተደጋጋሚ በህልማቸው ያያሉ። ዘጠነኛው በተኙበት የልብ ማፈንና የልብ ምት እጅግ በጣም መጨመር። ልባቸው ላይ የሆነ ነገር የተቀመጠ ይመስላቸዋል። ልባቸውን ያፍናቸዋል፣ ይጨንቃቸዋል። አለፍ ሲልም በተኙበት ደም ካፍ ካፍንጫቸው መውጣት፣ እንደ መንሰር እንደ መድማት ነገር ካፋቸው ነው ካፍንጫቸው ይወጣል ማለት ነው። እነኚህ ምልክቶች ጥቁሩ ሲህር ተብሎ በሚጠሩት ሰዎች የተጠቁት ሰዎች የሚያሳዩት ምልክቶች ናቸው። እነኚህን ሲህሮችን ማክሸፍ የምንችልበት መንገዳቶችን እንመለከታለን። አንደኛው ከሱብህ ሰላት በኋላ ውሃ አቅርበን ባዘጋጀነው ውሃ ላይ ሱረቱል ያሲንን 3 ጊዜ መቅራት። 3 ጊዜ